የዛሬ ትኩረታችን የሚሆነው የቢዝነስ ሀሳብ እንዴት ማግኘት እንችላለን የሚለው ሲሆን ነገር ግን በቅድሚያ መሰረት መጣል ስለሚኖርብን ወደ ቢዝነስ ሀሳብ ከመግባታችን በፊት አንዳንድ ነገሮችን እነጋገራለን። መጀመሪያ ቢዝነስ ምንድን ነው? ቢዝነስ ማለት ለደንበኞች ወይም ከስተመርስ ምርቶችን፣ እቃዎችን ወይንም አገልግሎቶችን ጉድስ ወይም ሰርቪስ የምንላቸውን ለማቅረብ የሚሰራ ድርጅት ወይም ግለሰብ ነው። ዋናው ግብ ይህንን እሴት በገንዘብ ወይንም እነዚህ ጉድስ ወይም ሰርቪስ ያልናቸውን በመለወጥ ዘላቂና አትራፊ ተቋም መፍጠር ነው። እነዚህ ምርትና አገልግሎቶች አሉ። እነዚህ በገንዘብ በመለወጥ ዘላቂና አትራፊ ተቋም መፍጠር ነው የቢዝነስ ዋና ዓላማው። ስለዚህ ከትንሽ የሰፈር ሱቅ እስከ ትልቅ ኮርፖሬሽን ድረስ ያለ እያንዳንዱ ኩባንያ በዚህ መርህ መሰረት ነው የሚሰራው። ምርት ወይ አገልግሎት ያቀርባል፣ በገንዘብ ይለውጠዋል፣ ከዛ ዘላቂና አትራፊ ተቋም ሆኖ ይቀጥላል ማለት ነው። ስለ ቢዝነስ ካነሳን ቢዝነስ የተለያዩ ፎርሞች አሉት። እነዚህም እንደጠቀስነው ምርት እና አገልግሎት ናቸው። ምርትና አገልግሎት የሚለያዩበት ምንድን ነው የሚለውን እኔ ምርት ስንል እነዚህ ማየት መንካትና ባለቤት መሆን የሚችሏቸው ተጨባጭ እቃዎች ናቸው። ማለት ሊኖሩን የሚችሉ አይነት ልንዳስሳቸው፣ ልንነካቸው፣ ልናያቸው የሚችሉ እነዚህ ምርት ይባላሉ፣ ወይንም ፕሮዳክትስ ወይም ጉድስ ይባላሉ። በአካል ተመርተው ወይም ተገዝተው ለደንበኛ የሚሸጡ ናቸው። ለምሳሌ ዳቦ ቤት ሄደን ዳቦ ስንገዛ፣ የእጅ ባለሙያ ያላቸው የእደ ጥበብ ስራ የሚሰሩ የቆዳ ቦርሳ ስንገዛ፣ የታሸገ ውሃ፣ ስማርት ስልክ፣ መኪና የመሳሰሉት እነዚህ ምርት ናቸው። በሌላ መልኩ ደግሞ አገልግሎት የምንላቸው ወይም ሰርቪስ የምንላቸው ለደንበኛ የሚከናወኑ የማይዳሰሱ ናቸው፣ ድርጊቶች ወይም ተግባራት ናቸው። ክፍያ የሚፈጸሙት ለአንድ ሰው ክህሎት፣ ጊዜ ወዘተ ለመጠቀም ነው። ላጠፋነው ጊዜ ወይም ለሰጠነው አገልግሎት ነው ገንዘብ የምንጠቀመው። ስለዚህ እነዚህ የሚዳሰሱ አይነት ነገሮች አይደሉም። ምሳሌ በታክሲ ስንጓዝ ታክሲው ከአንድ ቦታ ወደ ሌላ ቦታ ለሚያደርሰን አገልግሎት ነው የምንከፍለው እንጂ ምርት ሸጦልን አይደለም። አንድ ባለሙያ የሂሳብ ባለሙያ ቢያማክረን ወይም ፀጉር ቤት ሄደን ብንስተካከል ፀጉሩ አስተካካዩ ጊዜውና እውቀቱን ተጠቅሞ ገንዘብ ያገኛል። እነዚህ ሰርቪስ ይባላሉ። ነገር ግን የዚህ የምርትና የሰርቪስ ማለት የምርትና የአገልግሎት መለያ መስመሩ ግልጽ እንትን አይደለም። እንትኖች አሉ ማለት አንድ ተቋም አገልግሎት ብቻ ላይሰጥ ይችላል ወይም ምርት ብቻ ላይሰጥ ይችላል። ስለዚህ የዚህ አይነቱን ሃይብሪድ ቢዝነስ ሁለቱንም የሚሰጥ ብለን እናስቀምጠው እንችላለን። ይሄ ሃይብሪድ ቢዝነስ ወይም ድብልቅ ሞዴል ማለት ተጨባጭ የሆነን ምርት ከጠቃሚ አገልግሎት ጋር በጥበብ ማቀናጀትን ያካትታል። ምርትና አገልግሎትን የሚሰጥ አንድ የቢዝነስ ተቋም በሃይብሪድ ቢዝነስ ስር ሊካተት ይችላል። ምርት ብቻ አይደለም የሚሰጠው ወይ አገልግሎት ብቻ አይደለም የሚሰጠው። ስለዚህ ሁለቱንም ነው የሚሰጠው። ከዚህ መውሰድ የሚኖርብን አሁን ቢዝነስ አይዲያ ጀነሬት ለማድረግ ወይም የቢዝነስ ሀሳቦችን እንዴት እናገኛለን የሚለውን ለማየት ስለሆነ በቀጣይ ቪዲዮዎች የምናየው ለዛ መሰረት እንዲሆን ነው። ስለዚህ የቢዝነስ አይዲያዎችን በምናስብበት ሰዓት በምርት ብቻ ወይም በአገልግሎት ብቻ መታጠር የለብንም። ይልቁንም ይህን ጥያቄ መጠየቅ ያለብን ጥያቄው ምንድን ነው? የቢዝነስ ሀሳቤን ሙሉ መፍትሄ ለማድረግ በምርት ሀሳቤ ላይ እንዴት አገልግሎት መጨመር ይችላሉ? መጀመሪያ ምርት ከዛ አገልግሎት እንዴት መጨመር ይችላሉ? ወይንም መጀመሪያ አገልግሎት ከዛ ምርት መጨመር ይችላሉንም ግምት ውስጥ ማስገባት ይኖርብናል። ምርት ብቻ ወይ አገልግሎት ብቻ መስራት እንችላለን። ነገር ግን ምርትም አገልግሎትም የምንሰራበት እድልም ስላለ ይህንንም ግንዛቤ ውስጥ ማስገባት ያስፈልጋል። የዚህ የሃይብሪድ ቢዝነስ ወይንም ምርትም አገልግሎትም የሚሰጥ ለምሳሌ ለማስቀመጥ ዘመናዊ ካፌዎች አንድ ሲኒ ቡና ይሄ ምርት ነው እና ውብና ምቹ ወንበሮችና ነፃ ዋይፋይ ሲያቀርቡ ይሄ ደግሞ አገልግሎት ነው። ስለዚህ ይሄ ዘመናዊ ካፌ አገልግሎት አለው፣ ምርት አለው። ቡና ሁለቱንም ይይዛል ማለት ነው። ወደ ቢዝነስ ሀሳብ ስንቀጥል
በመደርደሪያ ላይ ያለ እያንዳንዱ ምርትና የሚሰጥ እያንዳንዱ አገልግሎት በአንድ ሀሳብ ተጀምሯል። ምርት የሚሆን አገልግሎት መነሻው ከሀሳብ ነው። ስለዚህ ሀሳብ የቢዝነስ ሀሳብ ራሱ የራሱ ዋጋ አለው ማለት ነው ቢዝነስ ለመጀመር። ለዚያም ነው ማየት የፈለግነው። ሀሳብ ማለት አንድ ቢዝነስ የሚበቅልበት ዘር ነው። ልክ እንደ ዘር ልንቆጥረው እንችላለን የቢዝነስ ሀሳብን። አንድን የተወሰነ ችግር ለመፍታት፣ ጥልቅ ፍላጎትን ለማሟላት ወይም ለተወሰኑ የህብረተሰብ ክፍሎች የታርጌት ማርኬት የምንለው በአዲስ ወይም በተሻለ መንገድ እሴት ለማቅረብ ቫልዩ የሚያስችል የመጀመሪያ ጽንሰ ሀሳብ ነው። ይሄ ቢዝነስ ሀሳቡ ችግር ለመፍታት፣ ፍላጎትን ለማሟላት፣ የተወሰኑ የህብረት ክፍሎችን በአዲስ ወይም በተሻለ መንገድ እሴት ጨምረን ለማገልገል የሚያገለግለን ቢዝነስ ሀሳብ ነው። በመሆኑም ጠንካራ ሀሳብ ማግኘት በማንኛውም የስራ ፈጠራ ወይም አንተርፕረነርሺፕ ጉዞ ውስጥ የመጀመሪያውና በጣም ወሳኙ እርምጃ ነው። መጀመሪያ ከሚባሉት ውስጥ አንዱ ሀሳብ ነው። ሁሉም ነገር ሀሳብ ነበር። አውሮፕላንም፣ መኪናም፣ ማንኛውም የምናያቸውም የያዝነውም ስልክ፣ ሁሉም ነገር መጀመሪያ ሀሳብ ነበር። ስለዚህ ትክክለኛውን ሀሳብ ይዘን መጀመር ጠቃሚ ነው። ስለዚህ በቀጣይ በሚቀጥሉት ቪዲዮዎች የምናየው እንዴት የቢዝነስ ሀሳብ ልናገኝና ከየትና እንዴት ልናገኝ እንችላለን የሚለው ነው። ለዚህ ልክ እንደ መነጽር የምንጠቀምበት ከራሳችን ተነስተን ከፍ እያደረግነው እንሄዳለን። ስለዚህ የመጀመሪያው ወደ ውስጥ መመልከት ነው፣ ሉክ ኢንዋርድ። ይህ ማለት ከግል ህይወትና ተሞክሮ የሚመነጩ ሀሳቦች፣ ራሳችን ከገጠሙ ችግሮች ወይ ካየናቸው የሚመነጩ ሀሳቦች አሉ። ሌላው ደግሞ ወደ ውጭ ስንመለከት ወይም ሉክ አውትዋርድ፣ ከራሳችን አልፈን ከማህበረሰቡ ወይም ከገበያ ወይም የማርኬት ጋፕ የምንለው የሚመነጩ ሀሳቦች አሉ፣ የቢዝነስ ሀሳቦች። ከፍ እያለ ሲሄድ ደግሞ ወደፊት መመልከት፣ ሉክ ፎርዋርድ፣ ወደፊት የሚመጣው ወይንም አዳዲስ አዝማሚያዎች ወይንም ኢመርጂንግ ትሬንድስ የሚመነጩ ሀሳቦች በቴክኖሎጂ፣ በፖሊሲ ለውጥ፣ በህግ ለውጥ፣ በኢኮኖሚ እድገት በመሳሰሉት የሚመጡ ወደፊት ሊመጡ ይችላሉ ብለን የምናስባቸውንም ከወዲሁ ቢዝነስ አድርገን ልንጀምር እንችላለን። ከዚህ ከፍ ስንል ደግሞ ሳይድዌይስ ስናይ ነው። ይህ ማለት ከሌሎች ቦታዎችና ኢንዱስትሪዎች የሚመነጩ ሀሳቦች ተመርኩዘን የቢዝነስ ሀሳብ ስናገኝ ነው። በማስከተል በሚቀጥሉት ቪዲዮዎች ከ10 በላይ የሆኑ የቢዝነስ ሀሳብ ከየትና እንዴት እናገኛለን የሚሉ እናያለን። ይህ ጠቃሚ ሆኖ ካገኙት ፔጁን ፎሎ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግ አይርሱ።